በላይ ነካሪ ሰው ለኔ ብዙ ነገሮች የሚመክረኝ ብዙ ጥፋቶች ሳጠፋ የሚመልሰኝ ሰው አንተ ግን ስለኛ ነገሮች እንደዚህ ያወግሽ ሰላም የኛ ውድ ፋሚሊዎች እንዴት ናችሁልን? እንኳን አደረሳችሁ። ጠፍተናል በጣም እናቃለን። አንድ ቪዲዮ እኮ ዘለና አረ ይሌለ በጣም ነው የጠፋነው። ባለፈው በዓል ነበር ብዙ ቢዚ ሆነን ስለነበር ነው። ያው የበዓል ምናምን ሽር ጉድ ይያልን ለዛ ነው ይቅርታ እንጠይቃለን። ዛሬ የመጣ ነው ፕራንክ ልንሰራ ሳይሆን ባለፈው ቃል በገባነው መሰረት ስለኔና ስለ ጽዲ ያለውን ነገር ለእናንተ ለመናገር ነው ማለት ነው። ክሊር ለማድረግ ነው። ጥያቄ ስማችሁን ያነሳን ምን መልሳለን ብለን ነበር። አዎ እንመልሳለን። በቃላችን መሰረት ዛሬ ልንመልስ መተናል። እንኳን እንደዚህ አምሮብሻል። በስማ እሺ እኔን ማንም ይለኝ ይሻል ማለት አምሮባል ፋፈሽ ፋላለም ይሁን እስኪ እበልጥሻለሁ እኮ ማለት ታውቂያለሽ። ኡቴ ብሏል። ማን ነው በመልከም ይበልጣል? ለእናንተ ትቻለህ። እግዚአብሔር መልሱ ለነሱ እንዴ እስኪ አይ እንደው እንደኔ ኧረ የኔ ቤተሰቦች አያሳፍሩኝ። ስም ለማንኛውም ኮሜንት ላይ አስቀምጡልኝ። ዛሬ እኔና ጽዲ ፍቅረኛሞች ነን ወይስ ጓደኛሞች ነን ወይስ እህትና ወንድም ነን? በጣም ሰው በቪዲዮ በአካልም በቃ ሰው ሲያገኝ የሚያስጨንቀው ምንና ምንድን ናቸው? በጣም ዛሬ ምንና ምን እንደሆነ እንነግራችኋለን። ከዛ በፊት ግን እንዲህ ነን ከምንላችሁ ለምን የተወሰነ ኢንፎርሜሽን ብንሰጣችሁ ስለኛ የኛ ፋሚሊዎች ነገር ያው ቤተሰብ ስለሆናችሁ ማወቅ አለባችሁ ብለን እንግዲህ ጉድውን ሁሉን ነገር ከስር መሰረቱንና 8 ዓመት እኔና እሷ ኦልሞስት 8 ዓመት ነው ከተተዋወቀ 8 ዓመት ሆኗልና ሃይ ስኩል ላይ የተዋወቅነው 10 ላይ እኔ በጣም አደኩ ሰውያለንም እኮ አሁን 10 ላይ የተዋወቅነው ስለለቀ ጌታ ነንም ማለት በቃ በጣም ቤስት ኦፍ ያኔ አሁን ፌቨራይት ሞመንት 10ኛ ክፍል ነበር። እኔም አሁን ባዮቴ ከማርሳት ስፔሻሊ 10 ኢዎች የምታዩት ከሆነ ዩ ኖስ ጋይስ ያሳለፍነው ነገር እግዚአብሔርን በጣም እና ያው እኔና እሷ ሃይ ስኩል ላይ የተዋወቅነው እና ከዛ ጀምሮ እስካሁን በጣም ብዙ የሚባል ይገርም ላይፍ አሳልፈናል። ወራዶች ነን። ስንት ወርደት ስንት ላይፍ አንቺ ነሽ ነው ያለው ታውት ተወጪው አውጣለሁ እነግራቸዋለሁ። እግዚአብሔር አይቻልም ማርያም እንደ ስንት ጉድ አለ። ግን እኔ ከነሱ የምደብቀው ነገር የለም። አትጎታተሪ እንዴ ገባ። እሺ ችግር የለም እሱ ብቻ እና ቤተሰቦችዬ 8 ዓመት ሆኖናል አብረን እና እኔና እሷ ምንና ምንድነን ለሚለው ነገር በደንብ ማብራሪያ እንሰጣችኋለን። አሁን እስኪ ወደ ጥያቄዎቹ እንግባ አይደል? ዩቲዩብ ላይ ብዙ የምጠይቁን ጥያቄዎች አሉ። እሱን ከነስማችሁ እየጠራን እንመልሳለን። እድሜሽ ስንት ነው? እድሜ አረን ያላፍርም እናገራለሁ። ዝም በል እሺ። እድሜ ያው 20 ነው አይደል? መልት ነው 20 ነው። እሱ ደግሞ 21 አይጋጭም ሲስተላ ስሙ እድሜ 20 ነው። እሱ ደግሞ 22 ነው። እኔ ሚዲያ ላይ አላሽ አይቻልም። እድሜ የሴት ልጅ አይጠየቅም፣ የወንድ ልጅ ደግሞ ደሞዝ አይጠየቅም አይደል? እንደ ቤተሰቦች አክሽ አባባል ነው። እድሜሽ ንገሪያቸው። እሺ ቆይ ግን እንዴት ነው ጋይስ? አሁን አጭር እንደሆነ ፀጉሬ ታውቃላችሁ። ሽሩባ ያምርብኛል አያምርብኝ? ኦኬ እንዴት ነው? እሺ TMTTMT የሚባል አካውንት ነው። ያው ስም የለውም እና ምንና ምን ናችሁ? ይሄን ወደ መጨረሻ ማለት ነው። እሺ ሌላ ደግሞ ወንድምና እህት ናችሁ ወይ? ማናት? መጨረሻ ጸጊ 1 2 4 3 የምትባላት ወንድም ነው። ወደ መጨረሻ ይሻላል። እሺ ያው አቤል የት ነው የተገናኛችሁት? አቤል 206 የት ነው የተገናኛችሁት? የተገናኘነው ትምህርት ቤት ነው። ትምህርት ቤት ሰንፎረም ሰዲግማ ነው ገደብ ተማሪ ነበርሽ? እኔ ነበርኩ ደደብ። አንተ እኔ እኮ እንግሊዝና ባዮሎጂ ላይ ጸዴ ተማሪ ነበርኩ። ሌላው ትምህርት ላይ እሱ 0 ነበር ሁሉም ላይ። አንተ እና 2 ቤስት ጓደኞች ነበሩት። ይዛተ ጀመር አንድ ግሩፕ ነበረና
ሶስት ሴት ነን፣ ሶስት ወንድ ናቸው። ከዛ ደግሞ እነዛኞች አሉ። ብቻ ያው የተገናኘ ነው ያው ሃይ ስኩል ትምህርት ቤት ነው 10ኛ ክፍል ላይ የተገናኘ ነው። ሌላ ጥያቄ ካለ ደግሞ ፍቅረኛሞች ካልሆናችሁ በእናታችሁ አብራችሁ ነው። ይሄንን እንመልስላችኋለን በሰፊው። ምንድነው ምን እየመለሽ እንጂ ምንን ፍቅረኛሞች ካልሆናችሁ ይሄንንማ መጨረሻ ላይ ነው። ለምን እንደሆነ ምንና ምን እንደሆነ አያውቁም። አሁን ከመለስንላችሁ ያውቁታል ምን እንደሆነ። አሁን ግን መጀመሪያ ስለኛ ትውውቅ እንንገራችሁና ስላለን ነገር ምናምን አብዛኛው ጥያቄ አይ ቲንክ እኮ ምንና ምንድናችሁ ፍቅረኛ ናቸው የትማዎች ናችሁ ምናምን ስለሆነ ወይ ራሳችን ስለ ራሳችን እንንገራቸውና ከዛ በኋላ ይሆናል ማለት ነው አይደል? ስለሆነ እና አነብላችኋለን ስማችሁ ይጠራል ብለን ነበረ። እሺ ስቶሪ ቴለር እሱ ጸዴ ነው፣ ታሪክ ነጋሪ። እያንዳንዱን በነገራችን ላይ እኛ ቪዲዮ ላይ ኮሜንት የምታደርጉትን እያንዳንዱን ሰዎች ማለት ነው እውነት እናውቃቸዋለን። እያንዳንዱን ታሪክ እነግራቸዋለሁ ልትልስ ታሪኩማ አይቀርም እኮ እነግራቸዋለሁ እኮ። ግን እውነቴን ነው የእውነት ፋሚሊዎች አላችሁ። እኔ በደንብ ኮሜንት ቼክ አደርጋለሁና ኢሚዲየትሊ የኛ ፋሚሊዎች አላችሁ። በጣም ኢሚዲየትሊ ማለት ምን አይነት ፋሚሊ ስቦስ አሁን ኢሚዲየትሊ አለምማ አስፎገረ ይቀርብኝ እንግሊዝ ብሎ እንግሊዝ ብራል እንትና አንደበት እና እንደነሽ እሺ ምንም እንገራቸው ይገራገባል አተጎጋቸው ነገራቸው ምንድነው የምንነግራቸው? አሰለኝነት ነቻለ ነገር ነገራቸው ምንና ምን ያው እንግዲህ የእውነት ነገራቸው ከምር መጀመሪያ ግን ማለት ነው ያኛው ነገር ነገራቸው ባለፈ አድርገው እግዚአብሔርን እንጣላለን እንዴ ያማል ለምን እንጣላው እንዴ? ከነሱ የሚደበቅ ነገር የለም አውቃለሁ። ግን እንደዚህ አይነት ነገሮች መደበቅ አለበት አይደል እንዴ? እሺ የኔን የምትፈልጊው ነገራቸው። እኔ እኮ ችግር ይረሳለሁ፣ እግዚአብሔርን እረሳለሁ። ምን አለ እግዚአብሔርን እኔ እረሳለሁ እረሳለሁ። በቃ ይሄ ታንኮልን እረሳለሁ። ለዛ ይሆነ እኔ ግን አረሳለሁ አንተ እሱ እግዚአብሔር ፋይሉ ላለም ያለው የኔ ይሄ ታውተምች ነው። እኔ እዚህ ታውት ብቻ ያው እንግዲህ እኔና እሱ የተተዋወቅ ነው 10ኛ ክፍል ላይ ነው። የምታዩት ጓደኞቻችንም በደምብ ታውቁናላችሁ ምን ያህል ጓደኛ እንደነበረን ሁላችንም ግሩፓችን ውስጥ ምናምንና ያው እንግዲህ እንዲህ እያልን እዚህ ደርሰናል። 20 ዓመቴ ላይ እና 22 ኧረ 20 ዓመት አይደለም እየደበረኝ ነው። በቃ ልልም እድሜ ያልነገር ዝም በል አናገር። እኔ ያወኩኝ በጣም መሸወድ ቤተሰብ አትናገር። እኔ የሸወድኩ አይደለም የሸወድኩ አይደለም። ገና አንድ ፍሬ ሁለት ፍሬ ልጅ እሺ ብቻ ኤኒዌይስ ያው ሃይ ስኩል ላይ በጣም ላይ ፋይተናል። በቃ በጣም ደስ የሚል ነበር። አስተማሪው እንደገባ የመጀመሪያ ስራው ብላክቦርድ ላይ መጻፍ አይደለም። የመጀመሪያ ስራው ጸደይ ብሎ ጠርቶ መምታት ነው በየቀኑ። ዝም በል አንተ ሲጀምር አስተማሪ በግሩፕ ነው የሚቆጣው። አንድ አይነት ነው። አንዱ በጣም በጥባጭ ነበርሽ፣ ጎበዝ ተማሪ ነበርሽ፣ ግን በጥባጭ ነበርሽ አይደለም? በጣም በጥባጭ ይሰጣል። አሁንም በጥባጭ ነው እኮ ግን ዝም በሉት። አይደለም በግሩፕ ነው። እግዚአብሔርን ብቻዬን አልበጠብጥም። በግሩፕ ነው ላይ ነው የምንበጠብጠው። አላሻችሁም። ረባሽ ተማሪ ነበርኩኝ። ጥሩ የሆነ ሰው ልቡ ንጹህ የሆነ ሰው ማለት በቃ ማቹርድ የሆነ ሰው ነው። እግዚአብሔርን ከእድሜው በላይ የሚያስብ መካሪ ሰው ለኔ ብዙ ነገሮች የሚመክረኝ ብዙ ጥፋቶች ሳጠፋ የሚመልሰኝ ሰው ማለት በጣም ጥሩ ሰው ነው። ፍራንክ አይደለም ይረዛ ወሬኛ የመሪ አንተ ግን ስለኛነግራችሁ እንደዚህ ያሞግሽ እየጠበቅኩ ጸዲ በጣም የምታናደኝ እሱ አንተ ታናድደኛለህ። እግዚአብሔር እንዴት ጥሩ ነገሩን ተናገር። እኔ መጥፎ ነገር እኔ እኮ ስለምረሳው ነው። አይደለም እኔ እኮ ልክ ነው የምናወራው። እኔ ትክክለኛ ነው የምናወራው። በምድር ላይ እንደኔ የሚያናድደው ሰው ግን የለም። እውነት እኔ ጨጓራ በሽተኛ ከሆንኩ በጸደይ ነው። ጌታ ነው በጣም ነው የማናድደው። እንደውም ግን አሁን አሻሽያለሁ። በትግል አሻሽለሻል። ልጀምራት ጸዲም በጣም ጥሩ ሰው ናት። በጣም ያው መጥፎ ነገር ማሰብ ማትችል ሰው ናት። እውነቴን ነው። እውነት ያው ላይክ እንደምትስቅ እንደምትጫወተው ውስጧም ንጹህ ነው። ግን በጣም የምታናድድ
ቤተሰብ ወይኔ ታናደኛለች ያው እንግዲህ ፈልጌው ነው ማናደዱ ተጠራጣሪ ነው ብቻ እንደዛ ነው ብዙ ከጸዲ ጋር በጣም ብዙ ስራዎችን አብረን ሰርተናል 8 ዓመት በጣም ብዙ አንድ ሰው አብሮ 8 ዓመት አብሮ ቆይ ማለት በጣም ይተዋወቃል እና በ8 ዓመቱ ዝም ብሎ መተዋወቅ አይደለም በጣም ብዙ ነገር በቃ አላ በህይወታችን በጣም ብዙ ነገር ሀፕን ሆኖ ሼር እየተደራረግን እዚህ ድረስ ደርሰናልና በጣም ማለት ዞሮ ምንድነው ለማለት ብዙ ነገር አሳልፈናል ያሳለፈን ሰዎች ነን ገና ከዚህ በላይም ብዙ ላይፎች ይጠብቁናል ሁለታችንም እንግዲህ ምንም ተጁ ነገር ምግብ ወይኔ ምግብ በጣም ነው የምወደው ምግብ ጾም ተፈታል ምግብ ማለት ነው ምግብ ከሷ ጋር ተጣልታችሁ አስቀይማችኋት የፈለገ ኢቭን መታችኋት ምግብ ከሰጣችኋት አለቀ በቃ እግዚአብሔርን ለምንድነው ምግብ ሲርበኝ ደግሞ ወይ በኢየሱስ በጣም ነው በቃ የምናደደው የምንጫነጨው እንዴ በኢየሱስ በጣም ነው የምጠላው ምግብ በጣም ነው የምትወደው አንተ ብለህ የምትወደው እኔ መስራት ነው ታውቂያለሽ ስራ አይ እኔ ምግብ ያን እንደምታውቂው የእውነት ለመናገር ምግብ እሷን በጣም ምግብ እኔ ምንድነው የለኝም እንጂ መልበስ ወዳለሁ እኔ እንዳንቺ ግን እንደዚህ በስነ ስርዓት አውርተናል እግዚአብሔርን እንደዚህ ጭራሽ እኔ አሁን የምጠይቀውም ጠፋብኝ እማወራውም ጠፋብኝ በነገራችን በገልበጥ ምናምን ስለምናውቅ ማለት ነው እግዚአብሔር እንደዚህ አውርተናል ቁም ነገር አውርተናል እና ችግር የለም ግን አሁን አይ ቤተሰብ አሁን ብዙ ጥያቄ ማወቅ ፈልጉ ቢጠይቁን አንድ ጥያቄ ብቻ ይጠይቁን ብዙ ጊዜ ግን ከፈለጋችሁ አሁንም ቢሆን ማንኛውም አይ ጥያቄ መጠየቅ ይችላል በቃ አንድ ቪዲዮ እንሰራላችኋለን ስለኛ ኤኒቲንግ ማወቅ የምትፈልጉትን ኦር መጠየቅ ስለኛ ብቻ ሳይሆን እኛን መጠየቅ የምትፈልጉትን ኤኒ ጥያቄዎች መጠየቅ ትችላላችሁ አይደል አሁን ወደ ዋናው መልስ ልንሄድ ነው ባጭሩ እኔና ጸዲ ከዛ በፊት ግን የሆነ ጥያቄ መጠየቅ እሺ እንጠይቅ ሲጠይቅ አሳስፔንስ አረጋችሁ ቤተሰቦቻችን ግን በጣም አይደለም ሞር እንዲያውቁ ስለፈለኩኝ ነው ገባክ ያኛው የመጨረሻውን መልስ እንዲያውቁት ሞር ስለኛውቀውበት ቢሆን የሆነ ጥያቄ ጠይቅ እኔ እንዴት ነው እንደዚህ ቆንጆ ይሆንኩ የሚመስልክ በምን ይመስል ለኔ ቆንጆና ሸተኛ እኔ ስምክ ማለት ዲዮነት እኮ ግልጽ ነው የምናገረው ለኔ ውበት ሸተኛ ግልጽ እኮ ነው ድሮ ምቀኛ ከሩቅ አይመጣ ታሻልሽ ለኔ የላንቺ እኔ ታሻል እንዴ ናካሽት እኮ እናቴ ትሙት እንዴ ግርማ ሞገስ አቤት አረ ቆንጆ ነሽ እናቴ ቆንጆ ነሽ አራዳ ልጅ ሞራል ሰጠሽኝ በቃ ብዙ ካወራን ብዙ ነው የሚሆነው የኛ ታሪክ አልቅም ማለት ተወርቶ አልቅም ስላሳለፍ ነገር ግን ቀላል አድርገን ስለኛ ያለውን ነገር ያው ነገራችሁ ነው እና በጣም ደስ ያለኝ በአጭር ጊዜ ኦልሞስት በአንድ ወር በሚሆን ጊዜ ከ7000 በላይ ቤተሰብ አፍርተናል በጣም 7000 ቤተሰብ ማለት በጣም ትልቅ ነገር ነው እንደ ፎሎወር ወይ እንደ እንትን አይደለም እናያችሁ እናንተ ነኝ ልክ እንደ ራሳችን ቤተሰብ እንደ ፋሚሊ እኛ ቪዲዮ የምንሰራው እንደ ቤተሰብ ነው የምናየውና በአጭር ጊዜ ውስጥ ከናንተ ያየው ነገር በጣም ደስ የሚል ነው እናመሰግናለን ለምን እንደዛ ተንኮለኛ ሆነን ከወደዱን አስቡ ጥሩ ነገር ብንሰራ እንዴ ልትወዱን እንደምትችሉ እነሱ ይዘን ደግሞ የትም እንደርሳለን በያትም ኦብቪየስሊ እናንተ እንደ ሁሉ ሰፖርት እንደምታደርጉን እናምናለን በእናንተ ምንም ጥርጣሬ የለንም በነገራችን ላይ ቤተሰቦች የተደበቀ ነገር አለ እዚህ ጋር ለቤተሰቦች ዘፍኝላችኋለሽ ወይ ለካ ዘፋኝ ናት ያው እንደኔ ድምጽ አባያም ራስቻለሁ ታውቃለህ ዘፋኝ ነሽ እኮ ለምን ትረሽ ዘፋኝ አሁን ላይ ታውቃለህ ብዙ ሙዚቃ ላይ ተስፋ ስለቆረጥኩኝ አይ ተስፋ ትቆረጪ ድምጿን ስሙልኝ ቤተሰብ ምን የሚለው ዘፈን ልስፈን ካኒ አይው እግዚአብሔር ብያለ በጣም የሚወደው ዘፈን ነው ካኒ ልስፈን እስኪ ለእናንተ ሰዎች ድምጽ ላሰማችሁ በቃላት ድርድር በሙዚቃ ቃና ስሜን ስታብራራ ነፍሴን ስታጣራ አየሁኝ ጥበብ ሰማሁኝ እውቀት
ነገር ለመስከር ያዚን ሰው ጽናት ቀልጦ እንደሚበራ ሻማ መብራት በሌለው ከተማ እየቀለጠ በራልኝ እየሞተ አኖረኝ ኢየሱስ ባለዕዳው እኔ ነኝ ሕይወት እንዳይሰለቸኝ ሲጨነቅ ሲጠበብ አይተኛም ቀን ከሌት ለደስታዬ ሲዋትት ካህኔ የነፍሴ አገልጋይ ጥፋት ትተኛም ወይ የነፍሴ አገልጋይ ጥፋት ትተኛም ወይ ኧረ ተኛ ነይ በስመ አብ እኔ ራሱ እንደ አዲስ የሰማኋት እኔ ራሱ አለ ማርያም ያብራል ተዘፈንኩ ቆይቻለሁ አንቺ ነኝ ብቻ አይደለም ዘፋኝ ማለት ነው እስኪ አንተ አሰማቸው ያሲበር ጋዳና ያሲበር ከመር አሰማቸው 10 እያለን ማለት ነው እሱ ነበር የሚዘፍንልን ሃይስኩል ላይ ምናምን እያለን ሙሉ እሱ ይዘፍንልን ነበር ኧረ እግዚአብሔርን ነበር ጌታ ታዜማለ በደንብ አዜማለሁ በልላችሁ እንዴ ኧረ እኔ ዘፋኝ አይደለም ዘፈንላችሁ ዘፈን ስለቅም ዘፈንላችሁ ቢያው አይ በጣም ጎበዝ ድምፅሽ ግን በጣም የሚያምረው እንዴ በጣም እንጂ እውነቴን እኮ ምንና ምንድን ናችሁ ነው ምንድን ናችሁ ጓደኛሞች ናችሁ ምንድን ናችሁ እና ቤተሰቦች አሁን ባጭሩ ስንነግራችሁ ምንድነው እኔና እሱ አብረን ከሆነ ኦልሞስት 8 ዓመት ሆኖናል በ8 ዓመት ውስጥ አብረን ህይወታችንን ለመቀየር ብዙ ስራዎች ሰርተናል ብዙ ቀጥለናል እና ፈጣሪ ከፈቀደ ደግሞ ከዚህ በኋላ እንሄዳለን እና እሷ እህቴ አይደለችም ወንድም አይደለችም ወንድሜም እህቴም አይደለችም ጓደኛዬም አይደለችም ፍቅረኛዬም አይደለችም ጓደኛዬ ናት የ8 ዓመት የልብ ጓደኛሞች ቤስት ፍሬንዶች ነን ምንም አይነት በመሀላችን ምንም አይነት ግንኙነት የለንም ብዙዎች ስለምትደናገሩ ነው እህቴም አይደለችም ወንድሜም አይደለችም ወንድሜ ነው ወንድሜ ነው ማየትና ቤስት ፍሬንዶች ነን ምንም አይነት ነገር በመሀላችን የለም የልብ ጓደኛሞች ነን የልብ በጣም ቢኖርም እስከዛሬ ይኖር ነበር ገባ እኔና እሱ በጣም የልብ ጓደኛሞች ልክ በቃ እንደ ታላቅና ታናሽ ብዙዎች ግን ምንም በጣም ብዙ ነገር ነው የሚመኙት እንዴ በጣም ብዙዎች በቃ ሳይን ይወዱናል ለስናቸው ሞዴሊንግ እንጀምራለን አንዱ ባይዛዌ በዚህ አጋጣሚ እኛን ማስታወቂያ ስራዎች ኤኒቲንግ ስራዎች ማሰራት የምትፈልጉ ሰዎች ካላችሁ ኮንታክት ማድረግ ትችላላችሁ እኛን እና ደግሞ ቤተሰቦች አንድ የምነግራችሁ ነገር አለና እስካሁን ልንገራችሁ እስካሁን እና ማለት ብዙልን እንደ አሸዋ እንደ ምድር አሸዋ ብዝት በሉልን ሰብስክራይብ አድርጉ እንዳልኳችሁ በጣም ባጭር ጊዜ እኛ እንደውም ዩቲዩብ መስራት እኔ በእርግጥ ሰራ ነበር አክቹአሊ ግን እንደዚህ አይነት ቪዲዮ አልነበረም የምሰራውና ዩቲዩብ በደንብ ነበር የሆኑ ቪዲዮዎችን ሰርቻለሁና ግን እንደዚህ አይነት ፋሚሊ ግን አላየሁም እኔ ጋር እግዚአብሔርን በጣም ባጭር ጊዜና ብዙ እንድንሰራ የሚያደርገን የእናንተ እይታና የእናንተ ቤተሰባዊነት ነውና እኛም እናንተን አክብረን በጣም ብዙ ቪዲዮ እንሰራለን ያው ስለሌና ስለሷ ያለው ነገር ደግሞ አሁን አንድ ጊዜ ተናግረናል ከዚህ በኋላ ደግሞ ያለው ነገር ብዙ ነገር ስለሚያጋጥመን ነገር ከዚህ በኋላ ስለሚያጋጥመን ስለ ላይፋችን በጣም ብዙ በፕራንክ ብቻ አይደለም በብዙ ቪዲዮዎች እንመጣለን እናንተ ጋር እናንተ በምትወዱት እናንተ ለማዝናናት በቃ ከኛ ጋር እንደ ቤተሰቦቻችን እንድትቀጥሉ ስለምንፈልግ በህይወታችን ያለውን እያንዳንዱን ነገር ለእናንተ ይዘንላችሁ እንቀጥላለን ማለት ነው ሁሉም ነገር እንደዛ እናደርጋለን እንወዳችኋለን በጣም እንዳልኳችሁ እንደዚህ ሲሪየስ የሆነ ቶፒክ አውርተን አናውቅምና እግዚአብሔር ጭራሽ በቃ ስንገናኝ ከቤት ነን የት ነሽ ነይ ምግብ እንብላ እሺ ቪዲዮንስ እሺ እንደዛ ነው እንደዚህ ነው ላይፋችን እግዚአብሔርን ቁም ነገር አውርተን አናውቅም ቁም ነገር ምን ነው ስንጣላ ስንጨቃጨቅ ምናምን በቃ ቁጭ ብለን ነው የምናወራው አታ እንደዚህ አንቺ እንደዚህ ብላው ይተወማልኝ እኔ ያ ነገሩን አልጠላውም በጣም ነው ደስ የሚለኝ ፓርቲ እና ጓደኛዬ እወድሻለሁ እኔ እንዳለው ወንድሜ እና ያው ጊዜው ደርሶ ያው ለእናንተ ያለውን ነገር ነግረናችኋል
ከዚህ በኋላ ብዙ ያሰብናቸው ስራዎች አሉ። ብዙ ቪዲዮ እንሰራላችኋልና እንዳልኳችሁ እኛ ቪዲዮ እንድንሰራ ቶሎ ቶሎ እናንተ ጋር እንድንመጣ የሚያደርገን የእናንተ ፍቅር ነውና ሌላ ደግሞ በጣም ማለት መጥቀስ ነበረባችሁ ብላችሁ የምታስቡት ነገር ካለ አሁንም ትነግሩናላችሁ። እኛም የእናንተን ጥያቄ ከመመለስ ወደ ኋላ አንልም። ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንወዳችኋለን። አብራችሁ ስለነበራችሁ ደስ ብሎናል። እስካሁን ሙሉ ቪዲዮን ምንም ሳታቋርጡ እያያችሁ ካላችሁ ደግሞ በጣም ነው የምንወዳችሁ። ኮሜንት በቃ ስለ ቪዲዮ ስላላችሁ ስለኛ ስለሷ መሆን ስላለበት ምናምን ያንን ነገር በኮሜንት ሁሉም ላይ ሪፕሌይ ነው ማድረግ። ሁሉም ላይ ሪፕሌይ እናደርጋለን። እኔም በየጊዜው ስለምናይ የአንድ ሰው ኮሜንት አልፈንምና ሪፕሌይ እናደርጋለን። እንወዳችኋለን። መልካም ጊዜ፣ መልካም በዓል ይሁንላችሁ። እንወዳችኋለን። ባይ